ሮዛ ምንድን ነው ህዝብ ላይ ሆነች ተዋረጃ? እኔ ስታየው ሁሉ ጊዜ ሴጣን መስላችኋለሁ። ሮዛ ጠራች። ዛሬ ብሩን አውጥተን ልንገዛ ነው አለች። አሁንም ቤት ልንገዙ ሜሪት መጣችሁ ነገርሽ። አንቺ ባጠረኝም እኔ ከየትም ቢሆን ሰማ። ዛሬም ሰላማት ባለፈው ተገናኝ። ምን አደረኩሽ? አልበላሁሽም። ተሯርጠሽ ዘለሽ እኔን ለማምለጥ በመስኮት ስትዘይ እግርሽ ተሰባበረ። ቪዲዮን አይቻለሁ። ብሬ ነው ይኸውልሽ። ታመጫለሽ ወይስ አታመጭም? አንቺ መጀመሪያ ምክንያት ይመጣል ሰው አይን ቤት ከዚህ ገሱማያ ሙስሊም ያንተ ልጆች ገዚህ መለክ ይፈደው ፍዳታ መላል ሲል ያረጋል ያረጋል እኮ ነው ያረጋችሁ። በነገራችን ላይ ግን በጣም ነው የማመሰግነው። እሺ ሴራ ወላሂ ምንም አላለም። ሰማሽ? አሁን ስሚኝ፣ እኔ ስሚኝ፣ ቢሮ ውስጥ አበጥብጭኝ። ብሬን ታመጫለሽ አታመጭም? ያያት ብሬን አስልኝ መልሽና ለከ በግ ጠይቅሻለሁ። እኔ በግ ጠይቅሽ ብሬን አምጪ ተተለሽ አታመጭም? ብሬን ካመጣሽ ችግር ካላመጣሽ እገልሻለሁ፣ ካላመጣሽ እገልሻለሁ። ሰማሽኝ? አሁን ልጆችን ካላሰችኝ አንቺን እገልሻለሁ። ብሬን ታመጫለሽ አታመጭም? ሱማያ ልጆችን ያሳየህ ወላ የራስ ጉዳይ አላሳይም። እሰይ ሱማያ እኔ የራሴ ጉዳይ እገልሻለሁ። አንቺን እገልሻለሁ። ባለፈው ወጥቼ ነው ዛሬ እገልሻለሁ። ታመጫ አንቺን እገልሻለሁ። ዛሬ ታመጫለሽ። የራስ ጉዳይ አለች። አንቺ ስጄ ብር ፍድ ማለት ሮዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ዛሬ እንግዲህ የት ነው የምንገኘው? እዚህ ጋር ሮዛ አለች። ሮዛ የት ነው የምንገኘው? መጀመሪያሽ ተመልካች ሰላም ያው አንድ አይነት ነው። ያንቺ ግን ምንድነው ልዩነቱ? በስምሽ እዚህ ጋር ስምሽ አለ። ሱቆችሽ የት እንደሚገኙ የሚገልጽ ነው። ግሪን ቪሌጅ ይባላል የሙሉ ስም። በግሪን ቪሌጅ ስም ነው አካውንትሽ የምታስገቢው። ስለዚህ የተሰራለ ቀጣይ ክፍያዎቹን ለሁሉም ደንበኞች ለሌሎችም ለሚከፍሉ እንዴት እንደሚከፍሉ የሻጭ ገዚ ቅድም ያወራናቸውን ያከፍሉ ሁኔታ አዋሽ አለ፣ አቢሲኒያ ባንክ፣ እንዲሁም ደግሞ ግል ባንክ አለ። በምትፈልግ ባንክ አንቺ ባለሽ ባንክ በግሪን ስለዚህ አሁን ስራ አስፈላጊ አይደለም። ምንድን ነው ህዝብ ላይ ሆነች ተዋረጃ? እኔ ስታየው ሁሉ ጊዜ ሴጣን መስላችኋለሁ። ሮዛ ጠራች። ዛሬ ብሩን አውጥተን ልንገዛ ነው አለች። አሁንም ቤት ልንገዙ ሜሪት መጣችሁ ነገርሽ። አንቺ ባጠረኝም እኔ ከየትም ቢሆን ሰማ። ዛሬም ሰላማት ባለፈው ተገናኝ። ምን አደረኩሽ? አልበላሁሽም። ተሯርጠሽ ዘለሽ እኔን ለማምለጥ በመስኮት ስትዘይ እግርሽ ተሰባበረ። ቪዲዮን አይቻለሁ። ደህና ነሽ እኮ? እንኳን ዳሽ። ምን አለ ብታናግረኝ? ምን እያደረጋችሁ ነው? ምን እየሰሩ ነበር? እኛ ምንም አይሰራም። ቤት የገዛችሁ ነው? ሱቅ ምናምን ልትገዙ መታችሁ እና ምን ልትገዙ መታችሁ? የምትገዙት እኔ ብሩን ባለፈው ቤት ገዝተን አላላችሁ እንዳልገዛችሁ ሰምቻለሁ። አልገዛችሁ። የኔም ብር እሷ ጋር ነበረው። ስለዚህ አሁን በእኔ ብር መግዛት አትችሉም። ምንም የምትፈራረሚ መገዡ ነገር የለም። ለልጆች እኮ ነው የምገዛው። ሌላ ብር ማምጣት እያለብህ ጭራሽ ነበር መውሰድ አብሮ ነው ይሁን። እዛ ሴት ከምታሯሩጥበት እኔ ለልጆች ቅርስ ነገር ይገዛል። ምን እያደረጉ እነሱ ያው እኛ ጋር ሱቅ አይተው የመርካቶ ሱቅ ሊገዙ ነው የመጡት እኮ። ያው ገዝታ በእኔ ብር ነው የሚገዙት ያለ ፍቃዴ በወጣ ብር ማለት ነው። አይ ቲንክ ያው ለልጆቼ ነው የሚሆነው። ምን ችግር አለ? ልክ ነህ እኮ ልክ ነህ። ለልጆቼም ቢሆን ማለት ነው። ይሄ ድል ማምለጥ የለበትም። አውቃለሁ። ለልጆቼም ትግዛ። እኔ ሁለት አድርጌ እከፍላለሁ። የሁለቱ የሰጧት ኦፈር ትልቅ ነው እና ልክ ነህ እኮ ልክ ነህ። ለልጆቼም ቢሆን ማለት ነው። ይሄ ድል ማምለጥ የለበትም። አውቃለሁ። ለልጆቼም ትግዛ። እኔ ሁለት አድርጌ እከፍላለሁ። የሁለቱ የሰጧት ኦፈር ትልቅ ነው እና ለልጆቼም እስከሆነ ድረስ ብትስማሙ ገባኝ። አንቺም ብታሳዩ እንዴት መሰለህ እሷ ልጆቼን አላሳይም ብላኝ ነው። ልጆቼን ካሳየችኝ እኔ ሁለት አድርጌ ይገዛል። ምን ችግር አለው? አሳየው። ዘይድኛ ላሳየው። ምን ልጆች አሉ? እጅና እዛ ቀፍ ስትፈልግ ለሩራ ተሰይ
ስለዚህ ልጆች የምታሳኝ ከሆነ እኔ የሱቁን የሁለት እከፍላለሁ። ስለዚህ አሁን ልጆችን አሳየኝ። ማየት መፍታለኝ። ዛሬማ አታመጭኝም። በህግም ቢሆን አስይሻለሁ። ዛሬ በህግ አስይሻለሁ። አታመጭኝም። ዛሬ አንቺ ነሽ ብሬን ታመጫለሽ። አንቺ ነሽ ብሬ አንቺ ጋር ነው። አንቺ ነው ዘይቆ ብሬ ልጆች አንተ ገዝቼ ነው እኔ አይደለም እኮ ጆላሲ ካከነ ጎዳጅሩ ይልማን ስለነገርኩሽ ብሩ ስለያለው ስላልኩሽ ባለፈው በጥፊ ስለመታሽ አሁን በጥይት ይመታኛል ብለሽ ነው የራሳችሁ ወዴትም ዛሬ አታመጭኝ። ነገ ብሪጋ ፈድሯ ከፈለን አንጀት እንከፈለት ባለፈው ብሩን ከፍለን አለ ብለሽኛል። አልከፈላችሁም። ዛሬ ሊገዙ እንደሆነ እኔ መረጃ ሰምቼ የመጣሁት ልጆችን ታሳየኝ። እኔ የሁለት ሰው ከፍላለሁ። ችግር ሳታሳየኝ ግን እኔ አንድ ብር በልቼ አላውቅም። ያ ልጆችን ይሁና ልጆችን እንድታሳየን የማታደርጊው አንቺ ነሽ። ለሁለት ሚሊዮን ብዬ ነው ማሳየው። አንቺ ይኸውልሽ ንግግሬ ከአንቺ ጋር መጀመሪያ ማለት ነው። ሰማሽኝ አይደለ? ብሬ ነው ይኸውልሽ። ታመጫለሽ ወይስ አታመጭም? አንቺ መጀመሪያ ምክንያት ይመጣል። ሰው ቤት ገዝቼ ሱማያ ምስል ያንተ ልጆች ገዝቼ መለክ ፍደው ፍዳ ተመላል ሲል ያረሽ በነገራችን ላይ ግን በጣም ነው የማመሰግነው። ወላሂ ምንም አላለም። ሰማሽኝ? አሁን ስሚኝ፣ እኔ ስሚኝ፣ ቢሮ ውስጥ አበት ብቻ ብሬን ታመጫለሽ አታመጭም? ያዣት ብሬን መልሽና ለኬት በህግ ጠይቅሻለሁ። እኔ በህግ ልጠይቅሽ። ብሬን አምጪ ትያታለሽ አታመጭም? ብሬን ካመጣሽ ችግር እገልሻለሁ፣ ካላመጣሽ እገልሻለሁ። ሰማሽኝ? አሁን ልጆችን ካላሰጭኝ አንቺ እገልሻለሁ። ብሬን ታመጫለሽ አታመጭም? ሱማያ ልጆች ያሳየ ወላሂ የራሱ ጉዳይ አላሳይ መሳይ ሱማያ እኔ የራሴ ጉዳይ እገልሻለሁ። አንቺን እገልሻለሁ። ባለፈው በጥፊ ነው፣ ዛሬ እገልሻለሁ። ታመጫ አንቺን እገልሻለሁ። ዛሬ ታመጫለሽ። የራስ ጉዳይ አለቻለሁ። አንቺ ስጄ ብሬን ማለት ሮዛ